ሰላም ለእናንተ ይሁን ውድ የአባቴ ቅዱሳን ብሩካን በሙሉ በተለያየ ዓለም ክፍል እንዳሻዋ ተበትናችሁ ያላችሁት የአባቴ ብሩካን በእያላችሁበት ቦታ የክርስቶስ ኢየሱስ ሰላም ይድረስላችሁ። እንዴት ናችሁ? እንደምን አላችሁት? እንዴትስ ቆያችሁት? ሁሉ ሰላም፣ ሁሉ መልካም ነው። የጌታ ስም ለዘላለም የተባረከና የተመሰገነ ይሁን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ሆኖልኛል። ጌታ ኢየሱስ ክብሩን ጠቅልሎ ብቻው ይውሰድ። አሜን። ኢየሱስ ጌታ ነው። እነሆ ኢየሱስ ጌታን አጠር ያለች ከሰላምታ ቀጥዬ ዛሬ አጠር ያለውን ደግሞ ማስታወቂያ በዚሁ አስተላልፈ ከኔ ቀጥሎ ደግሞ ሌላ ሰርፕራይዝ አለ ማለት ነው። ኢየሱስ ጌታ ነው። አሜን። ደስ የሚያሰኝ ነገር ይዤላችሁ ወደ እናንተ ቀርብ ያለው ዛሬ እንግዲህ ዕለተ ዓርብ የወንጌል ስርጭት ቀን እንደሆነ አውቃለሁ። አሁንም ከወንጌል ጋር የተያዘ ነገር ነው ይዤላችሁ የመጣው ሌላ ነገር አይደለም። እኔ ጋር ሌላ ነገር አይኖረኝም፣ ሊኖረኝም አይችልም። ኢየሱስ ጌታ ነው። አሜን። ክብር ለጌታ ነው። በዘመነ ስለ እግዚአብሔር መናገር፣ ስለ ኢየሱስ መስበክ፣ ስለ እግዚአብሔር ቤት መስራት ነው። ሌላ ነገር ሌላ ታሪክ አይኖረኝም ማለት ነው። አንቺ እንደዛው አንተም እንደዛው ብትሆኑ እጅግ ለኛ ለሁላችን ነገ መልካም ነው። የዘላለም ሕይወት እንጨብጣለን ማለት ነው። አሜን። የጌታ ስም ብሩክ ይሁን። ሁላችሁም ተባረኩ። ይህን እያልኳቸው እንግዲህ አሁን እንዳልኳቸው ከኔ ቀጥሎ የሚለቅላቸው የጽድቅ ፀሐይ ትወጣላችኋለች የሚል ቤተክርስቲያን እንግዲህ ከመጀመሪያው ጀምራችሁ እያያችሁ ያላችሁ እንዲሁ ደግሞ ያላያችሁ አዳዲስ ሆናችሁ ይሄ ቤተክርስቲያን ከየት ተጀምሮ ወዴት እንደደረሰ ለማየት የምትፈልጉት ወደ ኋላ ሄዳችሁ የድሮ ቪዲዮቹን ማየትና እንዲሁ ደግሞ መመልከት ይችላላችሁ ማለት ነው። አሁን ደግሞ የት እንደደረሰን የት እንዳለን ማየት እንድትችሉ አይታችሁ እግዚአብሔርን አንደኛ ደረጃ እንድታመሰግኑ እንድታከብሩ ነው። ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ክርስቶስ ብቻ። በመቀጠል ደግሞ ይህንን ቤተክርስቲያን እየሰሩ ያሉ እዚህ አረብ ሀገር ላይ በመዳም ጓዳ ላይ ያሉ እህቶች እየሰሩ ናቸው። ቤተክርስቲያን ማለት ነው እዚህ አረብ ሀገር በባርነት ተቀምጦ በኢትዮጵያ በምድራችን ላይ ደግሞ ነገ ለትውልድ የሚሆነው ቤተክርስቲያን አረብ ሀገር ያሉ እህቶች እየሰሩ ነው ያሉ ማለት ነው። በዚህ ጎን እኔም ቆማለሁ፣ ሻራዬን እጥላለሁ፣ ከእናንተ ጋር በረከት ተካፋይ መሆን እፈልጋለሁ የምትሉት በጌታ ፍቅር ስልክ ቁጥርም ሆነ አካውንት ነምበርም ሆነ ከዛ አሁን ከኔ ቀጥሎ ከሚመጣው ቪዲዮ ጋር ፒክቸሩ ላይ ተለቋል አለ። ከዛ ተጠቅማችሁ በጌታ ፍቅር ማናችሁ ይሄን ቪዲዮ ተመልክታችሁ በዚህ በረከት ላይ ተካፋይ ሳትሆኑ ሳትሳተፉ ወደ ኋላ አትቅሩ። በጌታ ሆናችሁ በጌታ አይደላችሁ። ይሄ እየተሰራ ያለው የትዕግስት ቤት አይደለም፣ የአስተር ቤት፣ የዓለምቱ ቤት፣ የአስናቀች ቤት አይደለም። ኢየሱስ ጌታ የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ስም የሚጠራበት፣ የእግዚአብሔር ስም የሚከበርበት፣ ነገ ደግሞ ትውልድ መጥቶ የሚያመልኩበትን፣ ነገ ልጆቻችን መጥቶ እግዚአብሔርን የሚያገለግሉበትን ስፍራ ነው ይሄ እየተሰራ ያለው ማለት ነው። የአባቴ ብሩካን አይታችሁ ዝም ብሎ እንደማንኛው ነገር አድርጋችሁ በጌታ ፍቅር አትለቡ። ማናችሁ እኔን የምታውቁኝ የማታውቁኝ ይሄን ቪዲዮ ስትመለከቱ እግዚአብሔርን ሁላችሁም ታውቃላችሁ አይደል? ታዲያ ይሄ የእግዚአብሔር ቤት ከሆነ እንዴት ነው ማትሳተፉት? የአባቴ ብሩካን በእግዚአብሔር ስራ ላይ ማትሳተፉት እንዴት? ስለዚህ ራሳቸውን ይሄንን ጠይቁ። አሁን ቪዲዮ ለቅላችኋለሁ። ከኔ ቀጥሎ ትላንትና በጅማሬው ላይ ወደ ቆርቆሮ ወደ ጣራ እየወጣ ያለው ስራ ቅድሚያ የመጣው ከዝማሬዎች ጋር አንድ ላይ ተቀናብሯል። መጨረሻ ላይ ደግሞ እዛ እየሰራ ያለው የጽድቅ ፀሐይ ቤተክርስቲያን ፓስተር የሆነው ወይም ባለቤቴ አስናቀን ድምጽም አለ። እሱንም አንድ ላይ አድርጌ ለቅላችኋለሁ። ይሄን አይታችሁ እግዚአብሔርን አመስግኑ፣ ኢሻራቸውን ጣሉ። በጌታ ፍቅር ዝም ያላችሁት የአባቴ ብሩካን ዝም አትበሉ። ከዚህ በረከት እንዳትጎድሉ። እግዚአብሔር በረከት ወደ ቤታቸው አምጥቶ እያለ አለማወቅ፣ አለማድረግ፣ ለእግዚአብሔር አለመታዘዝ ብላችሁ በሚሆነው በማይሆነው ላይ የምትባከኑ ገንዘብ በዚህ በመልካም እርሻ ላይ ብትዘሩ ነገ ለእናንተም ሆነ ለልጆቻቸው ሆነ ከእናንተ የተነሳ ለቤተሰቦቻቸው ጭምር ይሄ በረከትን የሚያመጣ ስራ ነው ማለት ነው። የምድራዊ በረከት ብቻ አይደለም፣ ወደ ሰማይ ስንሄድ ደግሞ ቤት የሚያዘጋጅ ስራ ነው ማለት ነው። ኢየሱስ ጌታ ነው። አሜን። ክብር ለእግዚአብሔር ይሁን። ስለዚህ በጌታ ፍቅር ሁላችሁም ተሳተፉ። ሁላችሁም በዚህ ቤተክርስቲያን ጎን ቆሙ። ጥሪያዬ ወደ እናንተ ለማድረስ ነው የመጣው። እግዚአብሔር አምላክ ይባርካችሁ። እኔን ለምታውቁኝ ለማታውቁኝ እኔ ከእናንተ ጋር የሚገኘው እህታችሁ አገልጋይ ትዕግስት ነኝ። የጽድቅ ፀሐይ ትወጣላችኋለች የሚል ቤተክርስቲያን ባለ ራእይ ነኝ ማለት ነው። እግዚአብሔር ራእይ ሰጥቶኝ እንግዲህ የዛሬ 4 ዓመት ራእዩን ከእግዚአብሔር ተቀብዬ
ኦንላይን ላይ ቤተክርስቲያን ከመመስረት ቅድሚያ ብዙ ወጀቦች ነበረ፣ ብዙ ጦርነት ነበረ። በኦንላይን ላይ በተከፈተ ሰዓት ራሱ በጣም ብዙ ነገር ነበረ። በዚሁ አጋጣሚ ይሄንን ቪዲዮ ከምትመለከቱት መካከል በጌታ ፍቅር አሁን ቸርቹ የደረሰበት ቦታ ይውትና ያኔ እነን ቅዠቷ ነው ህሊሟ ነው ዝም ብላ ነው ነገ ይዘጋል እንደዚህ ትሆናለች ዝም ብላ ነው የምትጮኸው ስትሉ የነበራችሁ ሰዎች በዛን ሰዓት እነን ሳይሆን እያሳዘናችሁ ያላችሁ በእኔ ላይ ሳይሆን አፍ የከፈታችሁት በእግዚአብሔር መንፈስ ቅዱስ ላይ ነው። ስለዚህ አሁን ስራው እኔ በአቅሜ አይደለም እዚህ የደረስኩ እግዚአብሔር ራሱ ነው የራሱን ዓላማ ነው በእኔ ላይ እኔን ተጠቅሞ እያከናወነ ያለው። ግን የእግዚአብሔርን ዓላማ ለማስቆምና መንገዱን ለማዝጋት ያነ ጥረት ሲታደርጉ የነበራችሁ ሰዎች በጌታ ፍቅር እኔ ከልቤ ለእናንተ ይቅር ብያችኋለሁ። የሰማይ አምላክም ይቅር ይበላችሁ። እናንተ ግን ከራሳችሁ የምጠብቀው ነገር ይሄን ቪዲዮ በተመለከታችሁ ሰዓት እውነቴ ነው ምላችሁ በጌታ ፊት ወርቃችሁ ንስሐ ግቡ። አለዚያ የአባቴ ብሩካን ዛሬ እስከ ዛሬ ድረስ በህይወት ያኖራቸው እግዚአብሔር ይሄንን ክብር ለማሳየት እስክትመለሱ ድረስ እየጠበቀ ሊሆን ይችላል። እንደኔ ደግሞ ሌሎችም የሚነሱትን እንደዚህ ወደታች የምትኮረኩሙ ሰዎች ከሆነ ነገ ለእናንተም ሆነ ለቤተሰቦቻቸውም ሆነ ለልጆቻቸውም ሆነ ከእናንተ የተነሳ ዋጋ መክፈሉ አይቀርም። ስለዚህ ዋጋ ከምትከፍሉት በጌታ ፍቅር ንስሐ ገብታችሁ ጌታ ሆይ ለካ አንተ ይሄን የመሰለው ነገር በቤታችን ውስጥ አስቀምጠን እኛ ደግሞ አለማወቅ ስሟን እያጠፋን ነበረን ጌታ ሆይ ይቅር በለን ብላችሁ በጌታ ፊት ወርቃችሁ ንስሐ ግቡ። እቺን መልእክትን ሊያስተላልፍላችሁ ወዳለው ማለት ነው። ስለዚህ የአባቴ ብሩካን ሁላችሁ እግዚአብሔር ባርካችሁ ተባረኩ። ያኔ ስትተችቱኝ ስትገፉኝ የነበራችሁ እግዚአብሔር ባርካችሁ ከልብ አመሰግናችሁ። ምክንያቱም ያኔ እናንተ እኔን ባትገፉና ባትተችቱ ኖሮ ትግስት ዛሬ እዚህ ደረጃ አትደርሱም ነበረች። ኢየሱስ ጌታ ነው። ክብር ለጌታ ነው። አንዳንድ ጊዜ ወገኖቼ ግፊያ መኖር ጥሩ ነው። ኢየሱስ ያድናል በራሴ ላይ አይቻለሁ። ስለዚህ ግፊያ የሆነ እናንተ ቁም ነገር ያለው ነገር ለማስራት ስትነሱ ግፊያ ከተነሳ ይሄ ወደ ካፒታ ላይ ይተወዶ እንደሚያቆም ይሄንን ማወቅ መቻል አለብን ማለት ነው ሁላችን። እግዚአብሔር ይባረክ። ስለዚህ የረዳን ጌታ አመሰግናለሁ። ለእናንተ ከልቤ ይቅር ብያችኋለሁ። እናንተ ከጌታ አሁን ደግሞ ምህረት ማግኘት የእናንተ እድልና ድርሻ ነው ማለት ነው። ተባረኩ። ሌሎቻችሁ ይሄን የተመለከታችሁ እንዳልኳችሁ ኢሻራቸው ጣሉ። አይታችሁ ዝም ብላችሁ እንዳታልፉ ከበረከት እንዳትጎሉ ማለት ነው። ወዳችኋለሁ። መልካም ጊዜ። ብሩን ካስገባችሁ በኋላ ስልክ ቁጥር እዚህ ጋር አለ። እኔን ማግኘት ትኬቱ ወደ እኔ ማድረስ ትችላላችሁ። ወዳችኋለሁ። ጌታ ከእናንተ ጋር ይሁን። ሻሎም ግራማዛ ለኔ የድል ጀማሪ ነው የድል ጀማሪ የድል ጀማሪ ነው የድል ጀማሪ የድል ጀማሪ ነው የድል ጀማሪ ገብቷል ጓዳዬ ማምለክ ብቻ ነው ስራዬ ጠፍቶ የነበረኝ ምርኮዬ አስመለሰኝ እኮ ጌታዬ ጌታዬ ገብቷል ጓዳዬ ማምለክ ብቻ ነው ስራዬ ጠፍቶ የነበረኝ ምርኮዬ አስመለሰኝ እኮ ጌታዬ ረግጬ ወረስኩኝ የጠላትን ደጅ ረግጬ ወረስኩኝ የጠላትን ደጅ ለብርታት አይደለም ቅባት ነው እንጂ ጠላትን ፉከራውን ማብዛት ጠላትን ፉከራውን ማብዛት ጠላትን ፉከራውን ማብዛት ጠላትን ፉከራውን ማብዛት ለኔ የድል ጀማሪ ነው የድል ጀማሪ የድል ጀማሪ ነው የድል ጀማሪ የድል ጀማሪ ነው የድል ጀማሪ
ፈርዖን ሲፎክር በእኛ ላይ እግዚአብሔር መጣን ከሰማይ ሲያዘጋጅ ሲረገል አበበቱ እግዚአብሔር ቀደመ በእሳቱ ፈርዖን ሲፎክር በእኛ ላይ እግዚአብሔር መጣን ከሰማይ ሲያዘጋጅ ሲረገል አበበቱ እግዚአብሔር ቀደመ በእሳቱ ጠላት እያየ ከሰማያት ወርዶ ጠላት እያየ ከሰማያት ወርዶ ያመንኩት ጌታ ያሻግራል ማዶ ጠላትን ፉከራውን ማብዛት ጠላትን ፉከራውን ማብዛት ጠላትን ፉከራውን ማብዛት ጠላትን ፉከራውን ማብዛት ለኔ የድል ጀማሪ ነው የድል ጀማሪ የድል ጀማሪ ነው የድል ጀማሪ የድል ጀማሪ ነው የድል ጀማሪ ስቅለት በክብሩ ትወርቃለች ያርጎን አትፍሩ ከበፊት ይበልጣል ክብሬ የሰላም አባት ገብቷል ሰፈሬ ገትየ ስቅለት በክብሩ ትወርቃለች ያርጎን አትፍሩ ከበፊት ይበልጣል ክብሬ የሰላም አባት ገብቷል ሰፈሬ ወንጌልን ይዤ ዓለምን ዞራለሁ ወንጌልን ይዤ ዓለምን ዞራለሁ የጠላትን ደጅ አፈራርሳለሁ ጠላትን ፉከራውን ማብዛት ጠላትን ፉከራውን ማብዛት ጠላትን ፉከራውን ማብዛት ጠላትን ፉከራውን ማብዛት ለኔ የድል ጀማሪ ነው የድል ጀማሪ የድል ጀማሪ ነው የድል ጀማሪ ፉከራውን ማብዛት ለኔ የድል ጀማሪ ነው የድል ጀማሪ የድል ጀማሪ ነው የድል ጀማሪ ሻሎም ሻሎም ቅዱሳን እንዴት ዋላችሁ? ሁሉ ሰላም ሁሉ መልካም ነው። ክብር ለኢየሱስ ክርስቶስ ይሁን። እኔ ጋር ሁሉ ሰላም ነው። እግዚአብሔር አምላክ የተባረከ ነው የተመሰገነ ይሁን። የአባቴ ቅዱሳን በያላችሁበት ቦታ የክርስቶስ ኢየሱስ ሰላም ይብዛላችሁ። እንግዲህ ጧት የጣራ ስራ ቆርቆሮ መመታት እንደተጀመረ አሳይቻለሁ። ከውስጠኛው በኩል ደግሞ እየተደረገ ያለው የምስጋናን ሁኔታ ደግሞ አብራችሁ ስትካፈሉ ሰምታችሁ ጌታን እያመሰገናችሁ ያላችሁት አሁን ቆርቆሮ ተመቶ አልቋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ባለራዕዩ አምትጌ እንኳን ደስ አለሽ፣ እንኳን እግዚአብሔር ለዚህ ያበቃችሁ። በተለያየ ስፍራ ላይ ሆናችሁ እነ ማርትዬ እነ ከቡ ላቅዬ በቃ እኔ አልጠራም ሁላችሁንም። እኔ አሁን ደቂቃው ስለሚበዛ ነው እና ሁላችሁም እግዚአብሔር ይህንን ነገር ለምስራች ለምስጋና አብቅቷችኋልና ደስ ብሎኛል። ደስ ይበላችሁ። የጽድቅ ፀሐይ ትወጣላችኋለች ቤተክርስቲያን ያላት የቤተክርስቲያን አሰራር ዲዛይኑም ደግሞ በእንደዚህ አይነት ሁኔታ ነው። ተመልከቱት እንግዲህ ይታያችኋል ብዬ አምናለሁ። ይህ የምትመለከቱት የጣራ ፊኒሺንጉ ስራ አልቋል። ጌታ ይባረክ። ጠላት አይኑ እያየ እውነት ነው እንጂ ቅዠት አይደለም። እውን ነው እንጂ ቅዠት አይደለም። ክብር ለኢየሱስ ክርስቶስ ይሁን። የምናየው ነገር ይሄ ጅማሬ ነው። እግዚአብሔር የተናገረውን የተስፋ ቃል እየፈጸመ ስላለ እግዚአብሔርን አመስግኑት፣ ስሙንም ጥሩት፣ ከፍ ከፍም አድርጉት። ጌታ ስሙ የተባረከ ይሁን። የአባቴ ብሩካን እንግዲህ ይህንን ካልኩኝ በኋላ አንድ ደግሞ አደራ የምላችሁ ነገር አለኝ። ይህ የምታዩት ጌታን የምታመሰግኑት ነገር ሁሉ ጥያቄ ያለበት ነው። ጥያቄው ምንድነው ብትሉ ዕዳ አለ ማለት ነው። ዕዳ አለ። ስለዚህ ዕዳውን ደግሞ የሚከፍል ማን ነው? አንደኛው እግዚአብሔር ነው። ለልጆቹ ጤና ሰጥቶ የሰሩትን በርኮ እግዚአብሔር
እንግዲህ ይኸውላችሁ ይሄ ሁሉ እኔ ምን ልበላችሁ እና ጤና ሰጥቷችሁ እንድትሰሩ ቤታችሁን፣ ህይወታችሁን፣ ትዳራችሁን እግዚአብሔር ባርኮ ጨኛችሁን እግዚአብሔር መልካም ትዳር አድርጎ ባርኮ እንደሚሰጥ የእግዚአብሔር ተስፋ የሰጠ የታመነ አምላክ ስለሆነ ማለት ነው። ስለዚህ ቅዱሳን እግዚአብሔር አምላክ ይባርካችሁ፣ ዘመናችሁ ይባረክ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ የቤተ ክርስቲያን ስራ ሁኔታ በዚህ አይነት ቀጥሏል። ይህ ዕዳ ካለቀ በኋላ የሚቀጥለውን ደግሞ ያለውንም ዕዳ ይሁን መጀመሪያም የሰጣችሁ አሁንም ደግሞ አዳዲስ የመጣችሁ ይህንን ስራ እያያችሁ ዝም ካላችሁ እግዚአብሔር ዝም ብሎኛል እንዳትሉ፣ እግዚአብሔር ዝም ብሎኛል እንዳትሉ።